ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ከርማችኋል ኑሮና ብላቱ እንዴት ይዟችኋል ክብራትና ክብራን ተመልካቾች ዛሬም ተመለስኩኝ አብራችሁን ቆዩ ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ ማድረግ ቤተሰብ አባል መሆን ትችላላችሁ ክብራን ተመልካቾች ልዩና ቅዱስ ያሉበት ሁኔታ ትናንትና እንግዲህ ባጋራዋችሁ ቪዲዮ ምንም እንዳልተፈጠረና ነገሮቹ ምናልባት ሰላም እንደነበሩ ነበር ቪዲዮ የሰራሁት ነገር ግን አንዳንድ እየወጡ ያሉ ቪዲዮዎች ደግሞ ከዚህ የወጣ ነገር እያሳዩ ስለሆነ በሷ ጉዳይ አንዳንድ ነገሮች እንለዋወጣለን ሌላኛው ደግሞ የፊዚክስ አስተማሪ ነው እንግዲህ በጣም ቲክቶኩን ያስጨነቀው የሰሞኑኛ ጉዳይ ነበር ሚስቱ ምን አይነት ጀግና ሴት ናት ሰይፉ በኢቢኤስ ላይ ቀርቦ እንግዲህ ከተነጋገሩት ነገር ቀንጭቤ አምጥቻለሁ እቺ ልጅ እኔ ምርጥ ጀግና ናት ብያታለሁ አብረን እንቆይ እሷን በማርነቅ እንጀምር ከሱጭ ሌላ ነገር ማሰብ አልቻልኩም ማለት ከሱኝ ራስ ለሊት በቃ ምናም ብዬ ግን እንዳገኙት ማለት በጣም ነው ደስ ያለኝ እኮ ይሮጣችሁ እኮ ስትተቃቀፉ ሲነግረኝ የሆነ የህንድ ፊልም ነው ያስታውቃል አንቺም ትሮጫለሽ እሱም ይሮጣል የሆነ ነገር ባይኖር በዛን ሰዓት ላይ መተቃቀፍን ምናምን ለብዙዎቹ አስተማሪ ሊሆን የሚችል ታሪክ ነው ታሪካቸው እንግዲህ እሱን ከሱስ ውስጥ ነው ነጥቃ ያወጣችው እቺ ሴት ጀግና ነው ራስ እኮ ለየት ይላል ከዛ በኋላ አንድ ቤት ውስጥ ካንገት በላይ ነው ይመስለኛል ቤት ልከራይልህ ወይስ እኔ ጋር ትኖራለህ የሚለው ጥያቄ ነገሮች እንደሚቀየሩ ታቂ ነበር አታቂም እኔ እንጃ ቤት ልከራይልህም ምስኪን ናት በጣም ነው የምታሳዝነው እግዚአብሔርን የውጭንም እንዲመርጥ እየፈለኩ አይጋባል ቢሆንም በጣም ውስጤ እዛች አንድ ክፍል ውስጥ አብራችሁ እየኖራችሁ ቀደም ሲል ነበር ነገሮችን ወደ ፍቅር የወሰድኩት እኔ ነኝ ሲል ነበር ለብቻ ተኝታችሁ የነበራችሁበት ሰዓት አንቺ የሚሰማሽ አይ ሰይፉ ግን ሌላ ነገር ሊያመጣ እኮ ነው ሰውጂ ሰይፉ የምትፈልጊው ነገር ወይም ደግሞ በጉጉት የምትጠብቂው ነገር እንደተሳካ ነው ወይንስ ያልታሰብሽው ነገር እንደሆነ ነው በጊዜው የተሰማሽ አንተ ትበልስ እንዴ ወአሙስተሽ እንደነው እሱ ምን ተናገረ ነገሮች ወደ ፍቅር አቅጣጫ ሄዱብኝ ከዛ ሄድኩኝ ምን እኔ ነገር የፈለኩት ብሏል ደንግጠሻል እኮ አልደነገጥሽም ያኔ ደንግጫለሁ ደነገጥሽ ደስ የሚል ድንጋጤ ደስ የሚል ስቃይ እንደሚባለው ማለት ነው ደስ የሚል ድንጋጤ ማለት ነው ግን በዙሪያ ሰዎች የሉም የጎዳና ተዳዳሪ ነው በዚህ ላይ ሶሰኛ ነው በዚህ ላይ ምን ረበናትሽ ህይወትሽን ያበላሽብሻል የሚል ያው ከተከራየሁበት ቤት ያው ረጅም ጊዜ ነው እዛ ቤት የኖርኩትና ከበደኝ እኔ ከዛ ቤት ቀየረ ያው ከሱ ጋር መሆንን መረጥኩኝ እኔ በቃ ረጅም ርቀት መጓዝ መረጥኩኝ እዛው ቤት ያለው ሱስ ውስጥ እንደነበር ያወቅኩት በርግጥ ግን በቃ ከሱ ጋር መሆንን በቃ ወደድኩትና ቻሌንጆች ነበሩ ከዛ ቤት ሙባረክ ነው ወደ ሌላ ቦታ ቀየረ ቀደም ስትናገር በጣም ስዕል ሰራ ነበር በጣም በችግር ብዙ ነገር ተጠብሳ በጣም እሷም መከራ አይታለች ያ ቀን አለፈ አሁን ብዙዎች አሁን በእንደዚህ አይነት ስሜት ውስጥ ሆነው የሚያዩን ሰዎች ይኖራሉና መከራም ያልፋል የሚለውን ነገር ከናንተ በላይ መናገር የሚችል ያለ አይመስልም ክብራትና ክብራን ውድ ተመልካቾች እቺ እህታችን እንግዲህ በዚህ አደገኛና እንግዲህ ዘመኑ በጣም በከፋበት ጊዜ ላይ እንደዚህ መገኘቷ ይሄ አስገራሚ ነው አንዳንድ ሴቶች አሉ እንግዲህ መኪና የሌለው ወንድ ገንዘብ የሌለው ወንድ ብለው የማይሆን እንግዲህ መስፈርት በሚያወጡበት ወቅት ላይ እንዲች አይነት ምርጥዬ በነገራችን ላይ እንግዲህ ሱስ ውስጥ ነው ይሄ ልጅ ጤነኛው ነው አይደለም እኮ ገንዘብ አለመኖር አይደለም መኪና አለመኖር ቤት አለመኖር ብቻ ሳይሆን ሱስ ውስጥ የነበረውን ሰው ለውጣ የራሷ አድርጋ በዚህ ደረጃ በሁለት እግሩ ሲሄድ ቆማ ማየቷ እጅግ በጣም በቃ ብሔራዊ ጀግና ናት አላችሁ ደግሞ አንዳንድ ሴቶች መኪና የሌለው ወንድ ምናምን አምጥሉ ሄጂ ጋዚ ክብራትና ክብራን ተመልካቾች እንግዲህ በልዩና በቅዱስ ጉዳይ እኔም አንድ ቪዲዮ ሰርቼ ነበር ከሱ ጋር ተገናኝቶ ምንም አይነት ነገር እንዳልነበረ ነበር የሰራሁት ነገር ግን አንዳንድ ቪዲዮዎች እየወጡ ናቸው እቺ ልጅ ሊያሾው የምትባል ኢንተርናሽናል ወረኛ ናት እሷ አይን ውስጥ የገባችው ጥንዶች እግዚአብሔር ይማራችሁ ከባድ ነች ይሄው ትናንትና ከትናንት ወዲያ ምንም አልተጣሉ ዝም ብሎ ነው ፕላን ነበር ዛሬ ላይ ግን እንደተጣሉ አረጋግጣለች ቪዲዮን ተመልከቱ ምንም ቅዱስና ልዩ አልተጣሉም እንደዚህ ተጣልታችኋል ግን በምን እንደተጣላችሁ አላውቅም
እውነት ለመናገር ተጣልታችኋል። አንድ ቤት የምትኖሩ ሰዎች ተለያይታችሁ እርግጠኛ ሆናለች እንግዲህ ከነሱ አፍ የሰማነው ነገር የለም። በዘላይ ቃሽ ተሻል ምክንያትሽንም ደግሞ እናውቃለን። ምክንያቱም ሰው ከባሉ ጋር ከተጣላ እኔ ለምሳሌ ኮንዶሚኒየም እያለው ነበርኩ ከባሌ ጋር የምኖረው። ልክ ከሱ ጋር ስፋታ አፓርትመንት መጥቼ ስከራይ እቃዬን ሸጥኩት የኮንዶሚኒየም ልክ። ምክንያቱም ትዝታይም ትውስታይም አብሮ እንዳይመጣ ፈልጌ ለካ ራሷ በዚህ ሁኔታ ውስጥ ስላለች ነው ይሄን ወሬ የምታወራው። ኮንዶሚኒየም ጋይስ ሽጥታ አርጋ አዲስ ሶፋ ገዛው የሱ የሆነ ትዝታ እንዲኖረኝ ስለማልፈልግ። ምክንያቱም ስንት ነገር አሳልፈናል ሶፋው ላይ ስንት ነገር ያሳዝናል። ስንት ነገር የኔ ፍቅር የኔ አበባ የኔ ቡጥ ምናምን የተባባልን። ስለዚህ ትውስታው እንዲመጣ ስላልማልፈልግ ሽጥታ አድርጌው እዚህ መጠት አያችሁ። የኔን ታሪክ አለ እዛ ቤት ማለት ነው። እቃውን ሁሉ ሸጠችው፣ ኦንላይን ላይ ሸጠችው። አልፈልግም አለች እቺ ሴት የሆነ እኔ እንደው አፏን ሞልታ ወጣ ትናገር እንጂ አለቆም ሰውዬ አለቀው። ንግስት ናት ባይዘዌ እንቁላል አድርጋ መያዝ ያለበት ሴት ናት። እንደ እሷ አይነት ሴት ያስፈልጋሉ ለሀገራችን። ለብዙሃን ሴቶች ትምህርት የሚሆኑ ሴቶች ናቸው በዚህ ዘመን። እንደ እሷ አይነት ሴት ማግኘት መታደል ነውና እቺ ሴት ታስፈልገናለች ለኛ። አሪያችን ናት። የምር መልካም ሴት በስተጋግራ ምንድነው ክብራን ተመልካቾች እንግዲህ ሊያሾው ከባድ ነች። ወሬዋ እጅግ በጣም ከባድ ነው። ጥንዶች እናንተን ከሷ እግዚአብሔር ይጠብቃችሁ። እሷ አይን ውስጥ የገቡ ጥንዶች ብዙ ጊዜ በረካ ያላቸውም ይባላል። ነገር ግን እሷ እንደዚህ እንድታወራም ያደረጋት ነገር ምንድነው ብላችሁ ብትጠይቁኝ አሁን ልዩና ቅዱስ ያሉበት ሁኔታ እጅግ በጣም አሳዛኝ ነው። ልያ ያለችበት ሁኔታ በጣም ነው የሚያሳዝነው። ቪዲዮውን በዚህ መልኩ ነበር እየመጣች የምትሰራው። ይኸውልኝ ብቻችንን ደስተኛ መሆን መልመድ፣ እግዚአብሔርን መደገፍ ይበልጣልና አላቅም ለማን እንደሚጠቅም ይሄ ነገር። ሁላችንም ግን ከባድ ጊዜ እናሳልፋለንና እግዚአብሔር አብሮን ይሁን ከሁላችንም ጋር። እውነት በችግራችን፣ በሀዘናችን፣ በጭንቀታችን ይግባ። መጥፎ መንፈስ ከሁላችንም ላይ ይራቅ ነው። በእርግጥ አንዳንድ ስሜቶች አሉ አይደለ? ለደቂቃ እንደ እብድ የሚያደርጉን አይምሯችንን የሚያስቱን ያቺ ሰዓት ነች፣ ሰይጣን የሚተባበርባት ሰዓትና ያቺን እንደምንም እንደው መድኃኒዓለም ጠብቀን እያለ እንለፋትና እግዚአብሔር ከኛ ጋር ይሁን ከሁላችን ጋር። ክቡራን ተመልካቾች እንግዲህ ለደቂቃ እንኳን የማይለያዩ ጥንዶች በየደቂቃው በየሰዓቱ በቪዲዮ አብረው እየመጡ በፍቅር ሆኖ የሚሰሩ ልጆች በዚህ ደረጃ ተለያይተው እንግዲህ እሷን በዚህ መልኩ መታ አሳዛኝ የሆኑ ነገሮችን እየተናገረች ቅዱስን በራሱ መንገድ ደግሞ ብቻውን እየመጣ ሲናገር ማየት የሆነ ነገር እንዳለ ይሰማኛል። እኔ አንደኛ ነገር ልዩንና ቅዱስን ብዙ ተከታዮች እንግዲህ ኮሜንት ላይ እየጠየቁ ናቸው ስለ ጉዳዩ። እነሱ ግን ላሽ ብለዋል፣ መመለስ አልፈለጉም። በነገራችን ላይ ያሉበትን ሁኔታ ለተመልካቹ ቢያስረዱና ስለራሳቸው አንዳንድ ነገሮችን ያሉበትን ነገር ቢናገሩ ጥሩ ነበር። ይሄን ያልኩበት ምክንያት በእነሱ ስም እንግዲህ ብዙ ማህበራዊ ሚዲያ ላይ ዘመቻ እየተደረገ ነው። ልዩ ላይም አላስፈላጊ የሆኑ ንግግሮች እየተደረጉ ናቸው። ቅዱስ ላይም አላስፈላጊ የሆኑ ንግግሮች እየተደረጉ ናቸው። ይሄ ነገር ደግሞ ሰላም ቢሆኑ እንኳን ቤታቸውን ሊያፈርስ አይችልም ወይ? አንደኛ የሚዲያ ሰዎች ናቸው፣ ለሚዲያ የተጋለጡ ናቸው። ስለራሳቸው አሁን ያሉበትን ነገር ቢያስረዱ መልካም ነው። በነገራችን ላይ ይሄ ሁሉ እንግዲህ አተካራ እነሱ አንድ ደቂቃ ቪዲዮ ወጥቶ ሰላም መሆናቸውን ወይ የሆኑ ነገሮች እንዳሉ ቢያስረዱ ይቆም ነበር። ከዚሁ ከልዩ ሁኔታ በመነሳት እንግዲህ ሊያሾው እዛው ሆና እንግዲህ ቅዱስን ኃጢአተኛ ሊያደርግ የሚችል ነገር እየተናገረች ትገኛለች። ማነው ኃጢአተኛው ማነው ጥፋተኛው አይታወቅም። እኛ አንፈርድም አናቅም። ነገር ግን እቺ ሊያሾው የምትናገረውን ስሙልኝ። ልጅቷን ስትዋት ሁሉ ከምታሳዝን ስሜት አይሰማችሁ? ዝም ብላችሁ ስትዋት ቪዲዮ ላይ ከሱ ይልቅ ከሷ ዝም ብላ አታሳዝናችሁ? ቪዲዮዎቿን ስታዩ ይሄ ለምን እሱ አያሳዝንሽ? የምትደክም የምትለፋ በቃ የሆነ ለየት ብሎ ለመታየት ይሄ የሚስትነትን ልክ የምታሳይ ሴት ነው የምትመስለኝ ዝም ብዬ ሳያት። ምክንያቱም እኔ ለባሌ ተጋብተን በኖርንበት ዘመን አንድ ቀን ቁርስ ሰርቻ አብልቼ አላውቅም። ሀቅ ስነግራችሁ ከቱርክ መጣው የዛ ሰዓት ላይ አዲስ ሙሽራ አይደል? አንቺ ከባድ ነሽ፣ ባለጌም ነሽ። ምክንያት እርግዝና አለ። ከዛም ወለድኩኝ። ከወለድኩ በኋላ ደግሞ ለሊት እነሳለሁ፣ እንቅልፍ እሺ አይለኝም የምለው ምክንያት አለ። በጣም ብዙ ፉገራ ነው የምፎግረው ላለመስራት ተነስቼ ማለት ነው። አዎ የሀገሬ ልጅ እቺ ሴት እኮ አራስ ሙና ተነስታ ምግብ ትሰራለች። ዩሲ አራስ ሙና ለቪዲዮ ብትሉ ቪዲዮ ሲሆን ማን የሰራው ማን ይበላል? ለቪዲዮ ሲሆን ማን የሰራው ማን ይበላል? እንዲህ ሰዓት በቃ ድክም ያላት ለህይወት ለቤቷ እንዲህ በቃ ዝም ብላ በቃ
ይሄ ሚስት የሆነች ሴት ነው የምትመስለኝ። ክቡራን ተመልካቾች እንግዲህ በፍቅር አብረው የሚቆዩ ጥንዶች ካፕሎች በተለይ ከቅርብ ጊዜ ወዲህ ቲክቶክ ላይ ዩቲዩብ ላይ የተለመደው ነው። አብረው እየመጡ ቤት ውስጥ ያለውን ነገር ጓዳ ላይ ያለውን ነገር ሳሎኑ ላይ ያለውን ነገር የሚያሳዩት ነገር እጅግ በጣም የተለመደው ነው። እንግዲህ በዚህ ደረጃ ሚዲያ ላይ ወጣችሁ ይሄ ሰኪርድ መሆን ያለበት ወይም ፕራይቬት መሆን ያለበት ላይፋችሁን ካሳያችሁት በኋላ እንግዲህ አስተያየት የሚሰጡ ሰዎች ለምን እዚህ ጉዳይ ትገባላችሁ ማለት አይቻልም። ምክንያቱም መጀመሪያ አደባባይ ላይ ጉዳያችሁን አሳይታችኋል። እዚህ ጋር የነዚህ ልጆች ታሪክም ለኛ ማስተማሪያ ሊሆን ይገባል። ክብራትና ክብራን ወደ ተመልካቾች የዛሬ ቪዲዮ ይሄንን መስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። ማማ ኢትዮጵያ ለዘላለም ትኑር። ወዳችኋለሁ። ባይ ባይ።